ወዬ ማሂ ሙሉ ስም ማን ነው? እንገምተው። ሙሉ ስሜ በነገራችን ላይ በጣም ኢህአዲግ በይኝ ስሜ የምር ማለት ነው። ስሜ ብሩክ ጫላ ገብረ ጊዮርጊስ ብቻ የመንግስት የሆንኩ ሰው እኮ እንዴ ብሩክ ጫላ ወልደ ጊዮርጊስ ገብረ ጊዮርጊስ እንዴት ነው እንደዚህ የተፈጠረው? ቆይ ዚስ ኢዝ ኢትዮጵያ አባቴ ብቻ ብሔር ብሔረሰቦች ነኝ። ጭራሽ የማይገመት ፍቅር ነው እዚህ ጋር ስም ላይ ያለው። ስማችሁን አልሸመድዳችሁም? በልጅነታችሁ እንዳጠፉ ምናምን ተብላችሁ ቀንቀማያትና እንዳጠፉ እንደዛ ሸምዳል። ብሩክ ሆስፒታል ጀምር ምን አለ ሆስፒታል? ብሩክ የት ሆስፒታል ነው የተወለድሽው? እኔ ሆስፒታል ነው ብለህ ነው? እኔ ጃላከም የተወለድኩበት ምንድን ነው? እኔ በ86 ነው የሚገርም የተወለድኩት። አሁን ያንግ አይደለሁም እንደምታስቡት 13 ድፍን ላስት መንዝ 30 ነገር 30 ይቻላል ይመቻል ይቻላል ሹካ ነከሰ ይባላል። ስለዚህ ያኔ እኔ ሆስፒታል ይሁን አላውቅም፣ ግን የተወለድኩት ባሌ ጎባ ነው። ግን ሆስፒታል አካባቢ ነው ቤታችን ይሆናል። ባሌ ጎባ ነው የተወለድከው? አዎ እሺ። ስለዚህ ባሌ ጎባ ነው የተወለድኩት። በቃ ሆስፒታሉም እኔ ሆስፒታል አይመስለኝም፣ ግን አልነገሩኝም። ግን እዛው ቤት ውስጥ ነው ብለን ይዘው ቤት ውስጥ ነው የሚሆነው። ኦብቪየስሊ አይታወቅም። በቃ ችግር የለውም። ቤት ውስጥ ነው። እኔ እንጃ አልነገሩኝም። አይመስለኛል ቤት ውስጥ ነው።